ምቀኞቼ እንዴት ናችሁ? እውነት ግን የእናንተን ያህል ውለታ የዋለልኝ ወዳጅ የለኝም እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ሶሻል ሚዲያ ካስተዋወቀን መልካም ሰዎች መካከል አንዱ የሆነውን ዛሬ ይዤላችሁ የመጣሁት ወንድማችን ወልደ ጊዮርጊስ ነው። ይህ ወንድማችን ለብዙዎች የስራ እድል የፈጠረ በተለይ ደግሞ አረብ ሀገር ለሚኖሩ እህትና ወንድሞቻችን በብዙ መልኩ ድጋፍ የሚያደርግ ከነሱም አልፎ ሌሎቹን እንዲረዱ እንዳግዙ ትልቅ ሰበብ የሆነ ወንድማችን ነው። ታዲያ ለዚህ መልካም ስራው ሊመሰገን ሲገባው ጭራሽ ቃላት እየሰነጠቁ የማይገባውን ስምና ግብር እየሰጡ ስሙን ሲያብጠለጥሉ በመንገዱ ላይ ምን ያህል እንቅፋት እንደሆኑበት ከራሱ አንደበት እንስማው። ከዛ በመቀጠል ባይመጥነውም እሱን ይገልጻል ባልኩት ቃላት አጠር ያለሽ ግጥም አዘጋጅቼላችኋለሁ። ቪዲዮውን እስከ መጨረሻው ድረስ ካዳመጣችሁ ትደሰቱበታላችሁ። እንዴት ናችሁ? እንጥለዋለን ብላችሁ ገፍታችሁ ብዙዎችን ማንሳት የምችል ጠንካራ ላደረጋችሁኝ ምቀኞቼ እንዴት ናችሁ? እውነት ግን የእናንተን ያህል ውለታ የዋለልኝ ወዳጅ የለኝም እኮ። በጣም ነው የማመሰግነው እንደዚህ ጠንካራ እንደሆን ላደረጋችሁኝ፣ ያለኝን ነገር ከልክላችሁ ያለኝን ነገር ልታሳጡኝ ፈልጋችሁ የሌለኝን ሁሉ እንዳገኝ ስለረዳችሁኝ በጣም ነው የማመሰግነው። ምቀኞቼ ኑሩልኝ። በሱ ዓለም በእምነትና ቀለም አጥር ደንበር የለም። የዘር ቆሎ አያሳምስ አያቀርብ ለቡና ቁርስ፣ ሰፌዱ ላይ አያዘግን በልዩነት የሚያምን በአንዲት ሀገር የሚመዝን በኩል አዳራሽ የሚሰበስበን ጎጆ ያልነበረው መጠለያ ድንኳን በሰው መናጎጃ በጎዳና ኗሪ ሲያገኝ የሚበላ ሲያጣ ጾም አዳሪ ተስፋ ላልቆረጠ አርቆ ላሰበ ርቆ ላልሄደ ከአምላኩ ላደረ ያቅሙን ለሞከረ ሰበብ ላደረሰ በምክንያት ላልታጠረ መንገድ ለፈለገ አንደኛው ሲዘጋ ሌላው ይከፈታል። የደበዘዘው ቀን ጨለማው ይነጋል። ጊዜ ብረት ምጣድ ዘመን እንደ ቂጣ የራበው ሲጠግብ የነበረው ሲያጣ ጧት አይተነው ማታ በድንገት ሲጠፋ ገንዘብ አንገት የለው ትላንትን ያስረሳል። ንዋይ አይነ ስውር እይታን ይነሳል። ስንቱን ባለጸጋ እያየን ታዘብ ነው ድሃን የፈጠረ ያበጀ ሲመስለው ደግሞ አለ ሀብትና ደግነት አጣምሮ የሰጠው ሰጪውን ያረሳ በዱዓ